ናችሁ ተመልካቾቼ? ዛሬ የምሰጠው ማብራሪያ የፍርድ ቤት ሁኔታ ላይ ይመለከታል። በፍርድ ሂደት ላይ ያሉ ጉዳዮች ላይ አስተያየት መስጠት የሚያስከትለው ውጤት በተመለከተ ነው። እጅግ በጣም አስቸጋሪ ነው። ምክንያቱም እስቲ እናንተስ ብትሆኑ ምን ታደርጋላችሁ? እናንተ ባለ ጉዳዩ ብትሆኑና እናንተ የእናንተ ጉዳይ ተይዞ ይነስም ይብዛ፣ በነገራችን ላይ ትንጥዬ የመንደር ቅሚያ ወንጀል ልትሆን ትችላለች። በኩባንያ ደረጃ ደግሞ በቢሊዮኖች የሚቆጠሩ ዶላሮች ያሉበት ገንዘቦች የሚንቀሳቀሱበት ጉዳይ ሊሆን ይችላል። በፍርድ ቤት ሂደት ላይ ሁለቱም እኩል ናቸው። ምክንያቱም ፕሪንሲፕሉ ምንድነው? ሁሉም ሰው በሕግ ፊት እኩል ነው። ያ ነው ፕሪንሲፕሉ። ስለዚህ እስቲ እናንተስ ብትሆኑ ምን ታደርጋላችሁ? እናንተ በያዛችሁት ጉዳይ ላይ ሳምባዲ የሆነ ሰው አስተያየት ሰጥቶበት ይሄ እኮ እንዲህ ነው ቢል፣ ይሄ እኮ ብር እሷ እኮ ተበድረው ይህን እኮ ብር የድሮም እኮ እሷ አይደለም ብሎ በሚዲያ በሶሻል ሚዲያ ወይም ደግሞ በሚኒስትሪ ሚዲያ አስተያየቱን ቢሰጥ ምንድን ነው የሚሰማችሁ? እርግጠኛ ነኝ ደስተኛ አትሆኑም። ምክንያቱም ያ ሰው ኬዛችሁን እያበላሽባችሁ ነው፣ ጉዳያችሁን እያበላሽባችሁ ነው። ዳኛው ሊሰማው ይችላል። በሚኒስትሪ ሚዲያ ነው አይደል ያለው። ስለዚህ ለሚኒስትሪ ሚዲያ ለሁሉም ነው የሚለቀቀው። ቴሌቪዥን፣ ሬዲዮ ስላችሁ ፈልጌ ነው ሚኒስትሪ ሚዲያ ስላችሁ የሚለቀቀው ለሁሉም ነው፣ ለሁሉም። ስለዚህ ዳኛው ያንን ሊሰማ ይችላል። ከሰማ ጋይድድ ሊደረግ ይችላል አይደል እንዴ? ውሳኔው ሊጣመምበት ያሰበውና ህጉ የሚወስንበት ውሳኔ ሊበላሽበት ይችላል። ያንን እስቲ በብዙ ኢንቴንሲቲ ያስቡ። አንድ ሰው ሰውን አስተያየት የሰጠው ብዙ ሰው አስተያየት ሰጠንበት እዛ ጉዳይ ላይ ያ ምንን ያስከትላል? የፍርድ መዛባትን ያስከትላል። ትክክል አይደለም። ስለዚህ ፍርድ ቤት የራሱ የሆነ ዓለም ነው፣ መድረክ ነው፣ ዓለም ነው። ሁለቱንም እኩል ነው የሚያቸው። ተከሳሽንም ከሳሽንም እኩል ነው የሚያቸው። ከሳሽን ተከሳሽን ምናልባት ከሳሹ ነው የቀረበው ሊፈረድበት ይችላል። ተከሳሽ ደግሞ ሊፈረድበት መጥቶ ተፈርዶለት ሊሄድ ይችላል። ይኔቨር ነው። የፍርዱ መጨረሻ ሂደት ነው የሚያሳየው። የሚያቀርቡት ማስረጃ፣ ያከራከራቸው ህጉ እና የዳኛው ሜንታሊቲ እና የዳኛው ጉድዊል ተጨምሮበት ነው ፍትህ የሚሰጠው። ስለዚህ እዛ ፍትህ አሰጣጥ ላይ ፍትህና ርትህ ጀስቲስ ኤንድ ኢኩዊቲ እዛም በተመለከተ ዳኛውን ሆናችሁ አስቡት። ይህን ሚኒስትሪ ሚዲያ ስትሰሙ አስቡት እስቲ። ስትሰሙ የሚፈጠርባችሁ ነገር አስቡት። ፕሬሽር ውስጥ ትገባላችሁ አይደለም እንዴ? ጫና ውስጥ ትገባላችሁ። ስለዚህ ፍትህ ደግሞ በጫና አይሰጥም። ፍትህ በማስረጃ ነው የሚሰጥ። ገና ለገና አንዱ ወገን በጣም ብዙ ደጋፊ ያለው ተብሎ ፍትህ አይጣስም፣ ህግ አይጣስም። ገና ለገና ያ ሰውዬ በዛኛው ሰው ያልኩ ብዙ ደጋፊዎች አሉ፣ ሶሻል ሚዲያው በሙሉ አጥለቅልቀውታል ተብሎ የሚሰጥ ውሳኔ የለም። ህጉን መሰረት ተደርጎ ነው የሚሰጥ ውሳኔ። ህጉ ኢትዮጵያ በተጻፈ ህግ ነው የምትተዳደረው። አንዳንድ ጊዜ አይታችሁ ከሆነ አንዳንድ ሰቅጣጭ የሆነ ወንጀል ይፈጸምና ከዛ በኋላ ሰው ሁሉ ያንን ስቅጠጥነት ነው የሚያየው። አያችሁ፣ ስለዛ መስጠት ይጀምራል አስተያየቱ። ፍርዱ ግን አልተሰጠም፣ ገና ህጉ አልተሰጠም። ያችን ሚዲያ ሚኒስትሪ ሚዲያ አስተላልፏት ከሆነ ያ ሚኒስትሪ ሚዲያ ይጠየቃል። ሶሻል ሚዲያ ያው እንደምታውቁት ብዛት ስላለው እና ለህጉም እነዛ ሰዎች ታድነው ይቅርቡ ቢባል ለጸጥታ አካላትና ለፍትህ አካላት ተጨማሪ ራስ ምታትና ስራ ለመስጠት ስለሆነ ነው ዝም የሚባለው እንጂ ትልልቅ ሚኒስትሪ ሚዲያዎች ግን ይቀርባሉ፣ ተይዞ ይቀርባሉ። ለምን አቀረብካት? እቺን ፕሮግራም ለምን አቀረብካት? ፕሮግራም ተይዞ በፍርድ ቤት ተይዞ እያለ ማለት አይቻልም። መስጠት የሚቻለው አስተያየት እና ሌሎችን ጉዳዮች ማድረግ የሚቻለው ኢቭን ማተምና ማከፋፈል የሚቻለው የፍርድ ቤቱን መጨረሻው ውሳኔ ነው። ውሳኔ ስላችሁ የመጀመሪያው ፍርድ ቤት አይደለም። ይግባኝ ከተባለ ሊቆም ይችላል። ይግባኝ እስካልተባለ ድረስ ግን ይቻላል። ይግባኝ እስከሚባል ድረስ ማሳተም ማውጣት ይቻላል። ልክ ይግባኝ ሲባል ይቆማል። ለምን? ሌላ ክስ ተጀመረ። ይግባኝ ሲባል አያችሁ፣ ይግባኝ ከተባለ ወይ ደግሞ ቅሬታ ከቀረበበት ያ ውሳኔ የመጨረሻ ውሳኔ ተመልሶ የፍርድ ሲስተም ውስጥ ገባ ማለት ነው፣ ወደ ላይኛው ፍርድ ቤት አይደል? ስለዚህ አሁንም አስተያየት መስጠት አይቻልም ማለት ነው። ዋናው ሐሳቡ ምንድነው? እዚህ ጉዳይ ላይ ለመከልከል የታሰበው ፍትህ እንዳይጓደል የዳኛውና የአቃቢ ህግ የፍትህ አካላት ኢንቴንሽናቸው እንዳይዞር፣ በተለይ በወንጀል ኬዝ ጉዳይ ላይ ኢንቴንሽናቸው እንዳይዞር፣ ሐሳባቸውን እንዳይዛባና ፍትህ እንዳይዛባ ኢንዘሊንታይ። ምክንያቱም ፍትህ በሰዎች ነው የሚሰጠው አይደለም እንዴ? ስለዚህ ያንን ለመከላከል ነው በማንኛውም በፍርድ ቤት ውሳኔ ያልተሰጠባቸውና
በሂደት ላይ ያሉ ጉዳዮች ላይ አስተያየት መስጠት የተከለከለ። በነገራችን ላይ ይሄ ነገር ፍትሐ ብሔር አይደለም፣ ወንጀል ነው። አስተያየት መስጠት ባልተቋጨ ጉዳይ ላይ አስተያየት መስጠት በወንጀል ነው የሚያስጠይቀው። ማለት በእስር ነው። ተጣርቶበት በወንጀል በፖሊስ ጣቢያ ቃሉን ሰጥቶ ፍርድ ቤት ቀርቦ ቅጣቱን ያገኛል። እንደዚህ ነው አስተያየት የሚሰጥ አካልም ኩባንያም ድርጅትም ከሆነ ማለት ነው። አይቻልም። ስለዚህ መጠንቀቅ ይኖርብናል እና ኢትዮጵያ በተጻፈ ሕግ ነው የምትተዳደረው እና አንዳንድ ጊዜ አይታችሁ ከሆነ በጣም ሰቅጣጭ የተባሉ ወንጀሎች ላይ እና ድርጊቶች ላይ ፍርድ ቤቶች ውሳኔ ሲሰጡ የመጨረሻውን ሊሚት ይሰጣሉ። ፍርድ ቤቶቹ ውሳኔ ሲሰጡ የመጨረሻውን በቃ ሕጉ የሚፈቅድላቸው ጣራ ነው፣ ከዚህ እስከዚህ ብሏቸዋል፣ ይሰጣሉ። ያንን ይሰጣሉ። ያንን በሚሰጡበት ጊዜ ግን በቃ ህዝቡ እና ሰው አካላት ላይ ያለው እኔን ጨምሮ እንዴት እንላለን። ነገር ግን ዞር ብለን ነው። ምክንያቱም ኢትዮጵያ በተጻፈ ሕግ ነው የምትተዳደረው። በተጻፈ ባልተጻፈ ቢሆንማ በኮመን ሎ የሚባሉት እንደና አሜሪካ ባሉ ሀገራት ሁሉም ኬዝ ነው። በቃ አንድ ኬዝ ሲመጣ ሕግ ነው በቃ ለብቻው ነው የሚታየው። የዳኛው ከፍተኛ ፓወር ነው ያለው። እንዲሁም ጁሪ ከፍተኛ ፓወር አላቸው። ያኔ ሁኔታዎችን በመገንዘብ ከፍተኛ የሚባለው ውሳኔ መወሰን ይችላል። ነገር ግን የኢትዮጵያ ውስጥ ያለው የተጻፈ ሕግ ከዚህ እስከዚህ ተብሎ ተሰጥቶታል። ለዛ ነው። ስለዚህ ተመልካቾች እንድትጠነቀቁ የምፈልገው በማንኛውም ሁኔታ እንታወቅም ተብሎ የሚሰጥ ውሳኔ ለአደጋ ያጋልጣል። አስተያየት ለአደጋ ያጋልጣል። አትስጡ አስተያየት። ኬዙ እየሄደ ከሆነ አትስጡ አስተያየት። ምክንያቱም you must be the part and parcel of it። አስተያየት ለመስጠት የግድ ምስክር መሆን አለባችሁ፣ ማስረጃው አካል መሆን አለባችሁ። እንደዛ ከሆነ ደግሞ ፍርድ ቤቱ ላይ በይግባኝ መግባት ትችላላችሁ፣ ወይ ደግሞ በጣልቃ ገብ መግባት ትችላላችሁ። ጣልቃ ገብ ይችላል። ጣልቃ ገብ ገብታችሁ በስርዓቱ ፍርዱ ላይ ማተር በሚያደርግ መልኩ መቅረብ እንጂ ውጪ ሆኖ አስተያየት መስጠት ሚኒስትሪ ሚዲያው ላይ ወይም ሶሻል ሚዲያው ላይ አስተያየት መስጠት ለአደጋ ያጋልጣል፣ ለወንጀል ያጋልጣል። ስለዚህ የትኛውም ሀገር ነው በነገራችን ላይ ኢትዮጵያ ዓለም ላይ ያሉ ሀገሮች ይህን አይደግፉ፣ አስተያየት መስጠትን በተያዘ ጉዳይ ላይ አይደግፉ። ለዛ ስለዚህ እንድትቆጠቡ አሳስባለሁ። በተረፈ ሌሎች የህግ ጉዳዮችን በተመለከተ ኮሜንቶችን እንዲሁም ለጓደኞቻችሁ በማጋራት ይህንን ቻናል ሰብስክራይብ በማድረግ እንድታደርጉ ጠይቃለሁ። በተረፈ በሌላ ፕሮግራም እንገናኛለን። እጅግ በጣም